እኔ ብቻዬን ሆኜ ነው እዚህ ደረስኩት። ግን አሁንም እናንተም አሁንም ቢሆን እኔ ላይ ጫና እያደረጋችሁ ያላችሁ። ስለዚህ እኔ ማን ነው የሚያስብልኝ? ለእኔ ከጎኔ ማን ነው የሚቆምልኝ? እኔ እኮ እስከዛሬ ድረስ ብቻዬን ታግዬ እዚህ ደርሻለሁ። አሁንም ቢሆን ደግሞ ብቻዬን መሆን አልፈልግም። ቢያንስ በዚህ ሰዓት ከብሩኬ ጋር መሆን ነው የምፈልገው። በቃ ከማንም ጋር መሆን አልፈልግም። እሱ ጋር እንደሆነ እንድታገዙኝ እንደውም ደስ ይለኛል። ሀይሚ ጋር ላይተን ካንቺ ጋር እንድናደርገው ነው የምናግዝሽ። ሰላም ድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ያ እግዚአብሔር ይመስገን አለን። ዛሬ የመጣሁት እነዩ ሰፈር ነኝ። ያው ሰሞኑን እየሆነ ያለውን እየተካሄደ ያለውን ነገር ታያላችሁና የዲኤንኤውም ውጤት መጥቷል። ልጅቷም የቡቡ ሆና ተገኝታለች። እንዴት እንደሆነ ማናቅም። ያው ደንግጫለሁ፣ አስገርሙኛል፣ ግራ አጋብቶኛል። ጭራሽ ይሆናል ብዬ ያሰብኩት ነገር አልነበረም። ብቻ ሜቢ ያኔ አስተሰርተን ነበረኛ። ያው ስላሰብነው የትኛውም ነገር ልክ ይሆናል ማለት አይደለም። ለዛ ቢሆን ደስ ይለን ነበረ። ገና አንዴ ሆኖ ተገኝቷል። ብቻ ግን የመጣሁት ስለዚህ አይነት ነገር ምናምን ለወራ ሳይሆን አይታችኋል ሰሞኑን ሀይሚ ምን አይነት ሁኔታ ላይ እንዳለች ምናምን እና አሁን እየተፈጠረ ያለው ነገር በጣም ሀይሚን እያስጨነቃት እያናደዳት ምናምን እና ደስ ትጨናነቅ ምናምን ትንሽ አንዳንዴ ያማታልና ባለፈው አይታችኋል ወደ አዲስ አበባ ጥዬ እሄዳለሁ ምናምን እያለች ነው። ፕላስ ደግሞ ነብሰ ጡርም ናት። ይሄንን ነገር መረሳት የለበትም እና ይሄን ሁሉ ነገር ደግሞ እየሆነ ያለው አንዳንድ የምታረጋቸው ነገሮች አሉ በማለት ሀይሚ ጋር ሰው ትልካለች፣ መልእክት ትልክባታለች ምናምን እና ይሄ ነገር ደግሞ ሀይሚን በጣም እያስጨነቃት እያሳሰባት ነው። አሁን ሀይሚ ልጁ እሱ መሆኑ ምናምን ችግር የለባትም ማለትም ከዚህም በፊት ደጋግማ ተናግሯለች እና በመሃል ደግሞ ይሄ አላ መስመር ያለፈ ነገር ታደርጋለች። ደስ አይልም ማለት እኔ የሆነ ምን አይነት ሀሳብ ላይ እንዳለች አላውቅም። ብቻ ዛሬ የመጣሁት እነሱ ሰፈር ነው ያለሁት። ደውዬ ጠርቻታለሁኝ። አላ አይደለ የምታደርገውን ነገር ታቁም። በቃ ልጅቷ የእሱ ናት። ያው እሱን አሁን ትነግራታለህ በደንብ። ያው እኔ አሁን የምችለው ነገር እሷ ብቻ አይደለም ትኩረት መደረግ ያለበት፣ ቢኒያምም አለ በዚህ በኩል። ቢኒያም እሷ እዩ ሀይሚ ላይ የምታደርገው ነገር ቢኒያም ብሩክ ላይ እያደረገ ነው ያለው። ዋሽቶኛል፣ ክዶኛል፣ እንትን ብሎኛል ምናምን እያለ አግኝቼዋለሁ። ከዛ በፊት እሱን ማግኘት እፈልጋለሁ፣ ክዶኛል፣ እንደዚህ በቀላሉ አንላቀቅም፣ ሁላችሁንም ጨራሽ ስማችን ላይ እየጠራ ምናምን አልላቀቃችሁም ምናምን እያደረገ ብዙ ነገሮች እንትን እያደረገ ነው ያለው። ስለዚህ ዛሬ አሁን ከዚህ በኋላ ያው ያኔ ስሜታዊ ሆኜ እንደውም እኔም ብዙ እየተናገርኩት ነበር፣ እኛም ወንድነን ምናምን ብዬ እንትን እያልኩ ነበር። አሁን ላይ ግን ያ ነገሮች ልክ አይደሉም። ስሜታዊ መሆን እንደሌለብን ተምረናል እኛ። እዩንም አሁን ልንሰድብ ወይ ልናመናጨጭቅ አይደለም የመጣ ነው። መለመን ባለብን ልክ እንለምናለን፣ ለጓደኞቻችን ስንል ማለት ነው። ለሀይሚ ሰላም፣ ለብሩክ ሰላም፣ ለፍፄም፣ ለሁሉም፣ ለሀሰን፣ ለሁላችንም ሰላም፣ ለቤኪም ሰላም ሲባል እንለምናቸዋለን። በቃ ነፊ ይሄ ነገር አዋጣሽም፣ ልጅነቱን አልካደም፣ እሱ የሱ ልጅ መሆኑን አልካደም ብሩክ። ስለዚህ ረፊ ምናምን ልንል ነው የመጣ ነው። ያው ይሳካልናል ብዬ ተስፋ አደርጋለሁ። እዩ ካላስቸገረችን አንተን ደግሞ ማነጋገር ያለብንን ነገር በስነ ስርዓት እንነጋገራለን እና በአንቺ ምክንያት ደግሞ የአንድ ሰው የሁለት ሰው ህይወት ሲበጠበጥ ሲበላሽ ማየቱ ያስደስትሻል ብዬ አላስብም። ገባሽ? የሆነ ያለፍሽበትን መንገድ አንቺም ታውቂያለሽ እና ነገሮች በእንደዚህ አይነት መልኩ ደግሞ መቀጠል የለበትም። የሆነ እኔ እንዴት ብዬ እንደማስረዳቸው አላውቅም። ብቻ ቤተሰቦች እዛው ሰፈር ነው ያለ ነው። ስትመጣ አብዛኛውን ነገር እናወራለን ብዬ አስባለሁ። እስክትመጣ አብረን እንጠብቃት። ያብስ ዴኒስ ሰላም ደህና ነሽ? አለን እግዚአብሔር ይመስገን። ሚጣ ደህና ነች? ደህና ናት። የወንድማችን ልጅ ደህና ናት። እሺ ያው መቼም ለምን እንደጠራሁሽ የሆነ ገምተሻል፣ አውቀሻል ብዬ አስባለሁ። ያው የሚሆነውን ነገር እያየሽ ስለሆነ ማለት ነው። ያው ኖርማል እዚህ ጋር የሆነ እንደ ህፃን ልጅ ለመጨቃጨቅ ምናምን ሳይሆን ኖርማል እንደ ትልቅ ሰው በስነ ስርዓት ነገሮችን የሚያደርጉትን ነገሮች እንደሚያውቅ ሰው ሆነ በስነ ስርዓት እንድንነጋገርና ለወራሽ ነው ጠራሽ። ይደብርሻል ብዬ ደግሞ አላስብም። ምክንያቱም ያው ለጋራ ጥቅም ነው ማለት ይቻላል።
የጋራ ጥቅም ስልሽ በቃ አንቺም ሰላም ለሁላችንም ሰላም ለጓደኞቻችንም ሰላም ይህ ሁሉ ነገር እንዲያበቃ ማለት ነው። ሁሉ ግርግርም ረብሻም ሁከትም መፈጠር ስለሌለበት ማለት ነው። በእንደዚህ አይነት መንገድ መቀጠሉ ለማንም ስለማያዋጣ ባሽ ብዙ ነገር መስዋዕትነት እያስደረገን ነው የሚሄደው። ይሄ ነገር ደግሞ ጥሩ አይደለም። ባሽ አሁን ሃይሚም ጥሩ ሁኔታ ላይ አይደለችም። እያየሽ ከሆነ በጣም ታማለች። ይሄ ነገር ደግሞ በእንደዚህ አይነት መልኩ እንዲቀጥል አልፈልግም። ባሽ እሺ ግን ያው እና ፕላስ ደግሞ ቆይ አንዴ ወርቼ ልጨርስ እና የልጅቱን አባትነት አልካደም። እኛም ማምነን ተቀብለናል አይደለ? እያልሻለሽም አንቺ የልጄን አባትነትን ተቀበል አባትነትን መንልኝ ነበር። ዴኒዮም ተረጋገጠ። ልጁም የቡቡ ሆኖ ተገኝቷል። ቡቡም አልካደም፣ አምኖ ተቀብሏል። ማድረግ ያለብኝን ነገር አደረጋለሁ ብሏል። ከዚህ በላይም ደግሞ ሌላ አንቺና እሱን የሚያገናኝ ነገር እንደዚህ አውራችሁ እንድትቀጥሉ የሚያደርግ ነገር አለ ብዬ አላስብም። በቃ የቡቡ ህይወት ሪዛልት ቻልክ ማለት እኔ እኮ ተናግሬያለሁ። መጀመሪያ አሁንም ቢሆን ልጅ ያላባት እንድታርግ አልፈልግም ነው ያልኩት። ሌላ የተናገርኩት ነገር ያለ አይመስለኝም። መች ካደ አባትነቱን? ታዲያ እሱ እኮ አባትነቱን አልካደም ነበር አይደል እንዴ? አሁን አመነ፣ ተረጋገጠ። አሁን ነው አይደል? ያለ ማስረጃ እኮ እሱም ሊያምንሽ እኮ አይችልም። ያ ነገር እስኪፈጠር ድረስ ግዴታ ከማስረጃ በላይ ብዙ ነገር አለ። ግን እሺ ችግር የለውም። አሁን አመነ። ግን እናንተም ስታስቡት ማለት ቆይ እኔ እስከዛሬ ድረስ አይታችኋል። ብቻዬን ነው ታግዬ እዚህ የደረስኩት አይደለ? ብቻዬን ማለት ነው። ማንም ከጎኔ ሳይቆም ሁሉም ከኔ ተቃራኒ ሆኖ እኔ ብቻዬን ሆኜ ነው እዚህ የደረስኩት። ግን አሁንም እናንተም አሁንም ቢሆን እኔ ላይ ጫና እያደረጋችሁ ያላችሁ። ስለዚህ እኔ በቃ እኔ ለኔ ማንም የሚያስብልኝ ለኔ ከጎኔ ማንም የሚቆምልኝ እኔ እኮ እስከዛሬ ድረስ ብቻዬን ታግዬ እዚህ ደርሻለሁ። አሁንም ቢሆን ደግሞ ብቻዬን መሆን አልፈልግም። ቢያንስ እንኳን በቃ በሌላ ነገር እንኳን እንትን ባትሉ ለኔ ያስቡልኝ እንዴ። ለኔ ለምን ደግሞ አታስቡት እናንተ? እስከዛሬ ብቻዬን ተሰቃይቼ እዚህ ደርሻለሁ። ብቻዬን ማይሆን ነገር ሆኜ ብዙ ነገር አሳልፌያለሁ። ሁሉም ነገር ካሜራ ፊት ለፊት አይመጣም አይደለ? ከካሜራ ጀርባ እኮ ብዙ ነገሮች ይኖራሉ። እናንተም ያላያችሁት ብዙ ነገሮች አሉ። ስለዚህ ብቻዬን ታግዬ እዚህ ደርሼ ለምዶ ድጋሚ እንደገና አሁንም ብቻዬን እንደሆነ የምትፈርዱብኝ ምን አለ መሰለሽ እዩ፣ አሁን እኛ እያልን ያለነው እኮ እንደ አዲስ ልጁ የሆነ ነገር ምናምን እያልን ልንከራከርሽ አይደለም። እውነት ነው፣ ተረጋግጦልሻል። የልጁ አባት ታውቋል፣ ብሩኬ ነው። እሱ ደግሞ እኛም ብቻ አይደለም ወረቀት ያረጋገጠው ነገር ነው። ግን ደግሞ አሁን ላይ ሁሉም ነገሮች በቃ ወደ ሰላም መመለስ አለባቸው። አንቺም ቀጥተኛውን ህይወትሽን መምራት አለብሽ። ልጅሽም ያላባት አታድግም። ለምን ያላባት ታድጋለች? ግን ያ ማለት ደግሞ አሁን ሃይሚና ብሩኬ ጋር የሆነ ክፍተት መፈጠር አለበት ማለት አይደለም። እነሱ ጓደኛሞች ናቸው፣ ብሎም ፍቅረኛሞች ናቸው። ያ ደግሞ ከአንቺ ልጅ ጋር የሚያገናኘው ነገር የለም። ብቻሽን ያሳለፍሽውን እያንዳንዱን ጊዜያት ጥንካሬ የሚፈልጉ ናቸው። ያንን ጥንካሬ ደግሞ አንቺ ጋር አለ። ገባሽ? ጥንካሬሽን ሳላደንቅልሽ አላልፍም። ጎበዝ ሴት ነሽ ምናምን። ግን አሁን እዚህ ጋር ደግሞ ይሄ ምንድነው ብቻዬን ነኝ ሊያስብል የሚችል ነገር የለም። ከዚህ በኋላ ልጅ አለችሽ። ይኸውልሽ ከባዱን ጊዜ አልፈሽዋል። ልዩ ለምንድን ነው ማትሰሚ? ከባዱን ጊዜ አልፈሽዋል። ከዚህ በኋላ ሌላ ከባድ ጊዜ አሁን እኮ ከኔ ጋር ይሁንልኝ የምትይው ሰው ማለት ነው እንዳትወስደውና ማለት ነው። ይኸውልህ እኔ አሁን ለምሳሌ በዚህ ሰዓት ከብሩኬ ጋር መሆን ነው የምፈልገው። በቃ ከማንም ጋር መሆን አልፈልግም። ሲቀጥል ደግሞ ልጄም ያላባት እንድታድግ አልፈልግም ስል ግዴታ እኔ የእሱን እርዳታ አይደለም የምፈልገው። በቃ የአባትነት ፍቅር አግኝታ እንድታድግ ነው። የአባቱም የእናቱ ፍቅር አንድ ላይ ሆና እንድታገኝ ነው የምፈልገው። ስለዚህ ከዚህ በኋላ ከቻላችሁ ማናችሁም ከብሩኬ ራቂ፣ ከብሩኬ ጋር መሆን አትሞክሪ ምናምን እንድትሉኝ አልፈልግም። እየሰማሁህ ነው፣ ግን እንደዛ እንድትሉኝ አልፈልግም። ምክንያቱም እናንተ ከቻላችሁ ከሱ ጋር እንድታገዙኝ እንደውም ደስ ይለኛል። አይ ካላችሁ ደግሞ በቻላችሁ ታገኙ ከሱ ጋር ለመሆን አትሞክሪ እንዳትሉ። እዩ መልሽልኝ። እኛ የምናግዝሽ ከሃይሚ ጋር ላይተን ካንቺ ጋር እንድናረገው ነው የምናግዝሽ። እሱ የእናንተ ፍላጎት ነው፣ እየነገርኳችሁ ነው። እንደዛ ከቻላችሁ አሪፍ። ይሄ በጭራሽ ሊሆን የማይችል ነገር ነው። ከሱ ጋር ለመሆን አትሞክሪ ምናምን ባትሉኝ ደስ ይለኛል። ከዚህ በኋላ በቃ እኔ ያለፍኩበትን ነገር ድጋሚ ማለፍ አልፈልግም። እነዛን ስቆሽ ነው ይሄ በጭራሽ ሊሆን የማይችል ነገር ነው። ጭራሽ ሊፈጠር የማይችል ነገር ነው። ለምንድን ነው ማትሰሚ? እነሱ እኮ በቃ የራሳቸውን ህይወት መስርተው እየኖሩ ነው ያሉት። ህይወታቸውን እያጣጣሙ ነው ያሉት። ገባሽ? የአባትነት ፍቅር ምናምን የምትይው ነገር ደግሞ እሱን ታገኛለች ልጅቷ በስነ ስርዓት ታገኛለች። ግን ከሃይሚ ጋር ተለያይቶ አይደለም።
ገባሽ? አንቺ እንደውም ብታቂበት እንደውም ቢገባሽ ጎበዝ ብትሆኚ ለልጅሽ የምታስቢ ሴት ብትሆኚ ማለት ነው ልጅሽ ሁለት እናት ነው የሚኖራት። ምን ሆነሽ ሃይሚን የመሰለ እናት አግኝታ ነው ደስ እኮ ነው ሊልሽ የሚገባው። ብሩኬን የመሰለ አባት ሁለቱም በፍቅር ሆኖ በስነ ስርዓት ያሳድጉልሻል። የሃይሚን ጥሩነት አሁንም ቢሆን አልካድኩም። እኔ በየትኛውም መንገድ እሷ ላለመጉዳት ሞክሬያለሁም ግን ደግሞ ሊሳካኝ አይችልም። በየትኛው መንገድ እኔ ብሩኬን በመነካበት መንገድ እሷ አለች። እኔ እሷ ላይ መጥፎ ወይ ደግሞ እሷ ላይ ኩፉ ወይ እሷ ላይ መጥፎ ነገር እንድርስ ቤት ከመጀመሪያውም ጀምሮ አልፈልግም ነበር። ግን ነገሮች ደግሞ ግን እንደዛ እንዳትሆን አያደርግህም። ሁሌ የሚፈጠሩት ነገሮች እኔ እሷ ላይ መጥፎ ነገር እንዳደርግ እንጂ እሷ ላይ ማለት እኔ ፈልጌው ሳይሆን ይሆናል ነገሮች አስገድደውኝ በቃ መጥፎ ነገር ሊፈጠሩ ይችላሉ። ግን ደግሞ ሁሉም ሰው የሚያስበው ለራሱ ነው። አለቀ። ሁላችንም እያሰብን ያለነው ለራሳችን ነው። ማንም ለማንም አያስብም በዚህ ሰዓት አይደለ? እኔም ግን የተጎዳሁበትን መንገድ ያለፍኩበትን ስቃይ ሳይሆን ለማንም የማስብበት ጊዜ ላይ አይደለም አሁን ላይ። እሺ አሁን አንቺ ያሳለፍሽውን ህይወት ሃይሚ ድጋሚ ታሳልፈው ነው የምትይው? እንደዛ እኮ ነው እያደረግሽ ያለሽ። ታውቁሻለህ እሷም ጋር ልጅ እንዳለ አትርሺ። ታሳልፈው ደግሞ ያንን አንቺ ያለፍሽበትን መንገድ እያንዳንዱን መንገድ ትለፈው እንዳንድ ሴት ነው ያንን ነገር ባታልፈው ደስ ይለኛል። ግን ደግሞ እንደዛ እኮ ነው እያደረግሽ ያለሽው። አትሊስት ማዘን ርህራሄ የሚባል ነገር እኮ አለ። እኔ እንደዛ ሆኜ በዛን ሰዓት ካስታወስክ ማለት ነው በዛን ሰዓት እንደዛ ሆኜ ለኔ እንደ እውነቱ ከሆነ ለኔ ታስብልኝ አልቻለችም እሷ። ቢያንስ እንኳን እንደዛ ሆኜ እንኳን ይሆናል አይደል ተረጋግታ እንኳን ለኔ አስባልኝ የሆነ ነገር እንትን ለማለት አልሞከረችም አይደለ? ግን እኔ አዝናልሻለች ደግሞ እንዳልፍበት ደግሞ ማለት ነው በስነ ስርዓት አይተሻል። እንዳልፍበት ደግሞ እንደዛም ደግሞ ለምን እንደሆነ አንቺ ራስሽ በስነ ስርዓት ጠንቅቀሽ ታውቂያለሽ። በቃ ምን እየሰራሽ እንደነበረ በሰዓቱ በደንብ ታውቂያለሽ። እኔ አሁን ያንን ነገር አስታውሶ አይደለም ለዚህ ቀን ነው ሁሉንም ነገር ሳደርግ እኔ ያንን ነገር አስታውሼ ምናምን አሁን እዚህ ጋር ለመወቃቀስ አይደለም የመጣሁት። እግዚአብሔር ለመወቃቀስ ምናምን አይደለም። እኔ ይሄን ነገር አትበሉኝ። በቃ ቤኪ በቻላችሁ ነገር አትሞክሪያት። ብሩኬ ከኔ ጋር ይሁን የምትይውን ነገር ተይና በስነ ስርዓት ልጅሽን ያሳድጋል። በቃ እኛም ደግሞ ማድረግ ያለብን ነገር ካለ አረጋለሁ። በስነ ስርዓት እናረጋለን ሁላችንም። ማንም ሰው እዚች ጋር ከብሩኬና ከኔ ውጪ እኮ የምትፈልጊው ነገር ማንኛውንም አይነት ነገር የምትፈልጊው ነገር ካለ ጠይቂ። እግዚአብሔር መጠየቅ በቃ ማድረግ ያለብንን ነገር እናረጋለን። መጠየቅ ያለብሽንም ነገር ጠይቂ። በቃ የአባትነትን ፍቅር በስነ ስርዓት ታገኛለሽ። አይደለም የአባትነት ፍቅር ይኸውልሽ፣ የአጎትነትን የአክስትነትን ፍቅር በስነ ስርዓት አይታ ነው ልጅቷ የምታድገው። በቃ የብሩኬ ልጅ ማለት የሁላችንም ልጅ ነው። ይሄንን ነገር አልካድንም። ገባሽ? ግን በቃ ይሄ ከሃይሚ ጋር ተለያይቶ ከኔ ጋር ይሁን ከኔ ጋር እንዲሆን ነው የምፈልገው ምናምን የሚለውን ነገር ታይ። አንቺ አሁን እያደረግሽ ያለሽው በእኔ ላይ የደረሰው ሌላም ሰው እንትኑ መቃመስ አለበት ነው እያደረግሽ ያለሽው። እንደዛ እያደረግኩ አይደለም ነው። አይ ነገሮች እንደዛ ታውቅም። የትኛውም ሴት እኔ በዛ መንገድ እንድታልፍ አልፈልግም። ማቋሉ አስቀኝ እያደረግሽው እኮ ነው ታዲያ ያለሽው። አሁን እነሱ ጋር እኮ ግንኙነት አለ እዩ እንዴ። ያንን ነገር ነው ዛሬ ላይ እየደገምሽ ያለሽው እኮ። እኔ እውነት ለመናገር ማለት ነው በዛ ነገር አላመንኩበትም። አሁንም ቢሆን አላቅም ሊሆን ይችላል ላይሆን ይችላል አላቅም። ማለት ለምንድን ነው የማይሆነው? ለምንድን ነው የማይሆነው? እሺ አላቅም ብቻ ግን እንደዛ ነገር እነዚህ ልጆች እኮ 2 አመት አብረው የኖሩ ልጆች ናቸው። እሷ እኔ ከዛ በላይ እኮ ተደጋጋሚ ምርመራ ተደርጎ ምናምን አሁን ይሄ መጠራጠር ምናምን እንትን የሚለው ነገር የለ አይደለም እኮ። አንቺ ኖረናል የምትይው እንትን ያለፈ ነገር ነው። ገባሽ? አሁን አንቺ የምትይው ነገር ያለፈ ነገር ነው። አሁን ላይ ይሆን ያለ ነገር አይደለም። አሁን ላይ ደግሞ ሌላ ይሆን ያለ ነገር አለ እነሱ ጋር ማለት ነው። ያውም ተጨማሪ ሌላ ነገር መጥቶ ምንድነው የሚያሳስብሽ? ምንድነው የምትፈልጊው? መጀመሪያ ጀምራችሁ በቃ ያላችሁ እንትን ይሆናል አይደል? በሁሉም ነገር እኔን ወደ ጎን ማውጣት ትፈልጋላችሁ። እኔን ወደ ጎን ማውጣት ትፈልጋላችሁ አይደለም? እዩ ማንም ወደ ጎን እያደረገች ማንም አንቺን እየጣለሽ አይደለም። እሺ ቆይ እኔን ምን አድርጊ ነው የምትሉኝ? ቤኪ ቢያንስ እንኳን እሺ ማለት እኔ ልጄ ልስጣው ነው እሱ ልስጣውና ያሳድጋት ነው የምትሉኝ? ምንድነው? ቢያንስ እንኳን እኔ እኮ የእናትም ያባትን ፍቅር አግኝታ እንድታድግ ነው እንጂ ፈለኩ ያለሁት በዚህ ሰዓት እኔ ልጄ ለሱ አሳልፌ ሰጥቼ እሱ ጋር ሆና እንድታድግም አልፈልግም። ምክንያቱም እስከዛሬ የለፋሁት ልጄን በእናትም በአባትም እቅፍ ስር ሆና እንድታድግልኝ ስለምፈልግ ነው። ሲቀጥል ደግሞ እኔ ለምን እንደዚህ እንደምትሉኝ አላውቅም። በቃ እኔ የእናትነት ፍቅሩን የምታውቁት የምሬ ነው። ሁላችንም የእናት ፍቅሩ በተለይ ሴቶች የእናትነት ፍቅር ሊገባን የሚችለው እውነት ነው ስንወልድ ነው። ግን እኔ አይቼዋለሁ በቃ ምክንያቱም ልጅ አለችኝ ወልጃለሁ አይቼዋለሁ አይደለ? የእናትነት ፍቅር ደግሞ እናንተ ሊገባችሁ አይችልም። ምናልባት
እናት አላችሁ። እናታችሁ ለእናንተ ምን ያክል እንደምትሳሳላችሁ ታውቃላችሁ አይደለ? ምንም ቢሆን እናት እኮ በቃ ቢያንስ እንኳን እናታችሁ ምን ያክል ለእናንተ እንደምትሳሳላችሁ ታውቃላችሁ። ልጅሽን ለመውሰድ ምናምን አይደለም እየሞከርን ያለ ነው። ማንም ደግሞ ልጅሽን አይወስድብሽም። ማንም ይሄ ደግሞ ማንም ሰው ሊሆን አይፈልግም። ይሄ ነገር ሳይሆን በቃ እኮ በቃ አሁን እኔ እሷ እያሰበች ያለችው እንዴት ከሱ ጋር ተለይቼ ልጄን አሳድጋለሁ ነው፣ ወር ደግሞ ልጅቷ እንዴት እሱ ጋር ትሆናለች ነው። ይሄ ከሁሉም ጋር ያለ ነገር እኮ ነው። ብዙ ልጆች እንደዛ ያድርጋሉ። የእናት ፍቅር የአባት ፍቅር እኮ ሳይለያቸው ያድጋሉ። ግን ግዴታ አባትና ልጅ አንድ ላይ መኖር አለበት፣ አባትና እናት አንድ ላይ መኖር አለባቸው ተብሎ ይታሰባል። ምክንያቱም ልክ ናችሁ እናንተ እያሰባችሁበት ያለው አንግል ምንድነው? የትኛውም ሰው ተጋብቶ ምናምን የሚሆን ወልዶ ይለያያል ነው አይደለ? ያ ነገር ደግሞ ልክ አይደለም። ልክ ነው እኮ እያልን አይደለም፣ ግን ደግሞ እዛም ሌላ ህይወት አለ የሚጎዳ ደግሞ ድጋሚ ያንቺን ህይወት የሚደርስበት እዛ ሌላ እንትን አለ፣ ሌላ የሚበላሽ ነገር። አሁን እዚህ ጋር ይሄ ከራስ ወዳድነት እንውጣ እንዴ! ይሄ ከራስ ወዳድነት ለራስ አይደለም ለራስ ከማሰብ እንውጣና ይኸውልሽ፣ አሁን እንዲህ በጋራ አድርገሽ አስቢ ሰብሰብ። አሁን ፕላስ አሁን ወንድ ይሁን ሴት አልታወቀም፣ ግን እህት ወይም ደግሞ ወንድም ለልጅሽ እየመጣ ነው። ገባሽ? ተጨማሪ ሌላ ማለት ነው። ፕላስ በቃ አባቷ በስነ ስርዓት ያሳድጋታል። አንቺም እንደ እናት በቃ ይሁን ድርሻችሁን የሁለታችሁን ድርሻ እርስ በርስ ትወጣጣላችሁ። ከዛ ደግሞ ተጨማሪ ሁለተኛ እናት ሀይሚ ያለችላት። ገባሽ? እነዚህን ሰዎች አትጫቸው። በቃ ይሄ አላግባብ የሆነ ነገር እያደረግሽ እንትን እንድትይ አልፈልግም። እኔ ወዳድነት እየወሰድከው ነው የኔን ነው። ይቅርታ አድርጊልኝና ይሄ በጣም ይታያል። ይቅርታ አድርጊልኝና ሰው ራስ ወዳድነት አይደለም የኔ ሲሆን እኔ ጋር ሲሆን ራስ ማንም ራስ ወዳድ የሆነብሽ እኮ የለም እዚህ ጋር። ማን ራስ ወዳድ ሆነብሽ እዚች ጋር? ማን ራስ ወዳድ ሆኖ ያለ አግባብ ነገር አደረገ አንቺ ላይ? እዩ እውነቱን እናወራ ከተባለ እንነጋገርና ማለት ነው። ሁሉም ሰው ለራሱ ይመስለው፣ ማንም ሰው ለእንትና ብሎ ለገሌ ብሎ አያስብም እኮ። አንቺም አሁን ለራስሽ ማሰብ አለብሽ ነው። እኛም እኮ ግን እያሰብሽው ያለሽው ነገር ልክ አይደለም ማለት ነው። ለራሴ ብቻ ሳይሆን ከራሴ አልፌ ለልጄም ነው እያሰብከለው እኮ። የምታስቢው መንገድ ልክ አይደለም ነው አባባላችን እኮ። እኛ አሁን አንቺ ልክ ነኝ ብለሽ የያዝሽው መንገድ ልክ አይደለም። ምክንያቱም ኋላ ራሱ ዋጋ ያስከፍልሻል። አንቺ እውነት እዩ በጣም ብዙ ነገሮችን እያጣሽ ነው። ብዙ ነገሮችን እያጣሽ ነው። አንድ ነገር ላይ ትኩረት አድርገሽ ብዙ ነገር እያጣሽ ነው። አሁንም እያጣሽ ነው። የእውነቴን ነው የምልሽ። አሁን ይኸው በምንም ተአምር ማለት ነው በምንም ተአምር አሁን አንቺ እንዲሆን የምትፈልጊው እንዲፈጠር የምትፈልጊው ነገር ሊሆን አይችልም። በዛ መሀል ደግሞ ሌሎች ሰዎች እየተጎዱ ነው። የዛን ውሳኔ በሂደት ብናየው የሚሻለው ይመስላችሁ? ምንም ሂደት ምናምን የሚያስፈልገው ነገር አይደለም። እኔ በጣም እሺ በቃ ሰው በጣም እየተጎዳ ነው። ለምንድን ነው እዩ እንትን ማጥየው እኮ ይኸውልህ፣ እኔም በመረጥኩበት መንገድ ልሞክር፣ ሰው በመረጥኩበት መንገድ ይሞክር ብቻ። እኔ እዚህ ጋር መጥቼ እየለመንኩሽ ያለሁት እዩ ስህተት እንዳትሰሪ ነው፣ ጥፋት ሌላ ፎል እንዳትሰሪ ነው፣ ሌላ ችግር ውስጥ እንዳትገቢ ነው። ለምን እኔ ምንም እኮ ጥፋት አልሰራም። ፕሊዝ ይኸውልሽ፣ ፕሊዝ ያው ውሳኔ የሚሆነው ያንድ ሰው ነው አይደለ? እኔ መለመን ባለብኝ ነገር በሙሉ ልለምንሽ በእናትሽ። እሺ እኔ በቻልኩበት መንገድ ልሞክር፣ ያ ሰው በቻለበት መንገድ ይሞክር። ሰው እዚህ ጋር ይሄንን ነገር ሊወስድ የሚችለው ደግሞ አንድ ሰው ነው። ስለዚህ እነዛ ነገሮች ብናያቸው ይሻላል። የሰው ህይወት እየተበላሸ ደስ ይልሻል? ግን ሀይሚ ተጎድታ ብሩኬ አንቺ ቢሆን ደስ ይልሻል? የእውነት በፍቅር ትኖሪያለሽ ከሱ ጋር? ራስ ወዳዶች ምናምን ሌላ እንትን ውስጥ ሌላ ችግር ውስጥ እንድትገቢ አልፈልግም። ራስ ወዳድ መሆን ካለ ነሽ እያላችሁኝ ከሆነ ነኝ ነው ልሁን። ምክንያቱም እኔ ስጎዳ ልጄም ትጎዳለች። በዛ ምክንያት ደግሞ እኔ አንድ ሰው ይጎዳል ብዬ የኔንም የልጄንም ጉዳት እንትን ማለት አልፈልግም። በቃ ያንን ነገር አልፈልገውም። ቤኪ ምንድነው የምትለኝ? በቃ ተወኝ እንዴ! ለምን እናንተ ልክ ናችሁ። ምናልባት እዚች ጋር ከኔ አጠገብ ቆሞ ከእናንተ ጋር ሊከራከር የሚችል ሰው የለም ይሆናል አይደለ? ማለት በኔ አንግል ሆኖ እኔን ተረድቶኝ ለኔም እሷ እኮ እንደዚህ ትጎዳለች የሚላችሁ ሰው ስለሌለ ሊሆን ይችላል። ልክ ናችሁ። ጓደኛችሁ ናት። ብዙ ነገር አብራችሁ ያሳልፋችሁ ይሆናል። ለዛ ነው እንድትጎዳ ማትፈልጉት። ግን እኔም ደግሞ በኔ በኩል ስታስበው እስቲ ለማሰብ ሞክር። እኔም ደግሞ እየተጎዳው ነው አይደለ? ያን ነገር ለምደው ሊታያችሁ አልቻለው? ለምደው ሊገለጥላችሁ አልቻለው? እናንተ እኮ ልክ ነው። በቃ ነገርኩ። ጓደኛችሁ ስለሆነች ብቻ ከእናንተ ጋር ጥሩ ነገር ስላሳለፈች ጥሩ ነገር ስለሆነ ነው አይደል? እንደዛ ብለሽ እንድታስብ ያለዛ ስለሆነ ብቻ በእሷ ጎን ስለሆነ እናንተ እኔን እያስጨነቃችሁኝ ያላችሁት እንጂ አይደለም። ልክ እኛ ሄድንበት ያለነው መንገድ ከአንድ ሰው ብዙ ሰው ይሻላል። እኛ ብዙዎቻችን የምናስበው ልክ ስለሆነ ነው። ምክንያቱም እነሱ
አሁን አብሮ የሆኑ ሰዎች ናቸው። ብዙ ስለሆናችሁ ልክ ይሆናችሁ አይደለም። እንደዛ ሆኖ አይደለም። እንደዛ ነው እየሰባችሁት በባለትዳር መሀል ልግባ እያልሽ ነው። ይሄ ደግሞ ልክ ሊሆን አይችልም። አይሽ እንዴት ነው ምን ነገር ነው ተነግሯል። ባለትዳር የሚለው ነገር ማለት ነው አንድ ሰው ተገብቶ የሆነ ነገር እንትን ሲል ነው ባለትዳር የሚባለው እኮ ነው። በቃ ገባኝ። ያ ነገር አልፏል ነው። በፊትም ያንን ነገር አሳልፎታል ነው ያልኳቸው። ስለዚህ በቃ ይሄን ውሳኔ መወሰን የሚችለው ያ ሰው ነው። እኔ ደግሞ ውሳኔውን እኮ ወስኗል። እሱ ውሳኔውን እኮ ወስኗል። ምንድነው እንዲወስን እንተውለት ምናምን እኮ በቃ እኔ የልጄን አባት ማጣት አልፈልግም። ስለዚህ መሄድ ባለብኝ መንገድ ልክ እሄዳለሁ። በቃ ከዚህ በኋላ ይሄንን ነገር አታስቡኝ። አልፈልግም። የምሬ ነው። እያነሳችሁ ይሆናል ወደ ኋላ እንድቀር ወይ ደግሞ በደንብ ይሆናል ወደ ኋላ እንትን እንድል አታርጉኝ። በቃ ወደ ኋላ ለስከረሽ እኮ ስለዚህ በቃ ለኔ ልታስቡልኝ ካልቻላችሁ በቃ እንደዚህ አይነት ንግግር ላንቺ ምን ላንቺ ማድረግ ነው ማሰማለ ነው በቻላችሁ ታውቁም። በቃ ይሄንን እሺ ላንቺ እናስብልሽ። እስኪ ንገሪኝ፣ ላንቺ ምን እናስብልሽ? ከቻላችሁ ምን ረዳሽ ነገር ካለ ከሱ ጋር እንደሆነ እርዱኝ አልኳችሁ እኮ እሷን ላይ ነው አይደል የምትፈልጊው እኮ ነገር ካልቻላችሁ ደግሞ እኔ ወደ ቀልድ የምትይው ኢየሩስ ይሄ ቀልድ አይደለም። አንተ ላይ እየቀለድክ ያለኸው የምሬ ነው። በጣም እየቀለዳችሁ ነው። ማያስቅም ማያስለቅስም ቀልድ ነው እየቀለድሽ ያለሽ። ይሄ ህይወት እኔ ሴት አረላችሁ መቼስ አስበንልሽ መሰለኝ እዚህ ጋር መጣን ይኸውልሽ፣ እዚህ ጋር ቆሜ ጊዜ ሰጥቼሽ እየወሮት ያለው ታስበልሽ ቢገባሽ ማለት ነው። ይሄ ህይወት እህት እያሳለፈችው ቢሆን ኖሮ ወይ ደግሞ ይሆናል ነገርኩ። ይሄንን ህይወት እያሳለፈችው ያለው ሰው እንደዚህ አይነት ሰው ቢሆን ኖሮ ምንም ነገር ከማድረግ ወደ ኋላ አትልም ነበር። እኔ ደግሞ ማድረግ ባለብኝ መንገድ ሁሉ አደርገዋለሁ። እግዚአብሔር ይመስገን አሁን ልጁን አምኗል። እኔንም የሚቀበለኝ ከሆነ ይቀበለኛል። እሱን አብረን እናያለን። በቻላችሁ ታቅም ግን እየመጣችሁ እንደዚህ ሰው እየጎዳሽ ነው፣ እንደዚህ እያደረግሽ ነው፣ እንደዚህ እየተፈጠረው ነው ባትሉኝ ደስ ይለኛል። በቃ ተውኝ። ልታዝኑልኝ ካልቻላችሁ ቢሆን እኮ እስካሁን አይጠብቅም ነበር። ምክንያቱም ልጅቷም ያልተቀበላት እርግጠኛ አልነበረም። ዲኤንኤ ያረጋገጠው ያንቺንም ቆይ ዲኤንኤ ነው የሚያረጋግጠው። እንዴት ይቀበልሻል ታዲያ? መጀመሪያም ያልተቀበለሽ ሰውዬ አሁን እንዴት ነው የሚቀበልሽ? ይኸውልህ አንዋር አንድ ነገር ልንገርህ። ከዚህ በፊት አልተቀበለም ነበር አይደለ? አላመነበትም ነበር። አሁን ደግሞ ከማገር መኖር እንዳለበት አስቦ እንትን ብሎ ጊዜ ሰጠዋለሁ። ኖርማል ነው። ችግር አንድ ሰው ለማሰብ ባዲ ከመሬት ተነስቶ አይወስንም። ጊዜ ሰጠዋለሁ። ችግር የለውም። በደንብ ያስብበት። እስከዛሬ ዝም ያልኩትም ለዛ ነው። ያስብበት። ይኸውልህ ነገርኩህ። በማይሆን መንገድ አሁንም ቢሆን እኔ ልታወራኝ አትምጣ ቤኪ። ከቻልክ በቃ አትምጣ እኔ ልታወራኝ በማይሆን መንገድ። ስለዚህ እኔ ውሳኔ በጣም እኮ ግን እየሞከርኩሽ ነው። ለምንድን ነው እንትን ማለት ነው? መሞከር አይደለም። በቃ ልትረዳኝ አትችልም። በቃ ሲጀመር አንተ እኔን መረዳት አትችልበት። እሺ መግባባት ካልቻለ እሄዳለሁ። እኔ ከዚህ በኋላ በምንም አይነት መንገድ እንደዚህ ላይ እንደዚህ ውጪ እንደዚህ ውረጂ ምናምን እንድትሉኝ አልፈልግም። በቃ ማናችሁም እንድታስቆሙኝም አልፈልግም። ተረጋግተሽ ግን አስቢበት። ጊዜ ሰተሽ ለራስሽ አይደለም ለራስሽ ብቻ ሳይሆን በዚህ ሰዓት ለማንም ማለት ነው ከራሴ አልፌ እኮ ወደፊቷ ስለምጨነቅ ነው ይሄንን ነገር እያደረኩ ያለሁት። ከቻልኩ ከዚህ በኋላ በዚህ አይነት መንገድ ማናችሁም ልታስቆሙኝ እንዳትሞክሩ። በቻልኩት አቅም እሞክራለሁ። ተነጋግረን መግባባት ካልቻልን